ጤና ይስጥልን። የዕለቱን ዜናዎች ከምናሰማበት ሰዓት ላይ ደርሰናል። እስከ ፍጻሜያችን ድረስ አብራችሁን ቆዩ። በትግራይ ክልል የሚንቀሳቀስ አንድ የፖለቲካ ድርጅት ከአሸባሪው አልሸባብ ጋር ግንኙነት መፍጠሩን በይፋ ማወጁ እጅግ አሳሳቢ መሆኑ ተገለጸ። የህወሓትን ውሳኔ ተከትሎ የትግራይ ክልል ነዋሪዎች በሰቀቀንና በአጣብቂኝ ሁኔታ ውስጥ መሆናቸው ተነገረ። አሜሪካዊው ዲፕሎማት አምባሳደር ቲቦር ኔጊ የኢትዮጵያዊውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ያቀረቡ። ለዕለቱ ያጠናቀርናቸው አበይት ዜናዎቻችን ናቸው። እስከ ፍጻሜያችን ድረስ ላይክ እና ሼር እንዲሁም ሰብስክራይብ በማድረግ አብራችሁን። በትግራይ ክልል የሚንቀሳቀስ አንድ የፖለቲካ ድርጅት ከአሸባሪው አልሸባብ ጋር ግንኙነት መፍጠሩን በይፋ ማወጁ እጅግ አሳሳቢ መሆኑ ተገለጸ። የቀድሞዋ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በትግራይ ክልል የሚንቀሳቀስ አንድ የፖለቲካ ድርጅት ከአሸባሪው አልሸባብ ጋር ግንኙነት መፍጠሩን በይፋ ማወጁ እጅግ አሳሳቢ መሆኑን ገልጸዋል። ይህ አካሄድ ቡድኑ ራሱን ከሀገር ውስጥ ፖለቲካዊ ግጭት አውጥቶ ወደ ዓለም አቀፍ አሸባሪነት እያሸጋገረ መሆኑን የሚያሳይ ፍንጭ መሆኑንም ጠቁመዋል። በቅርቡ በአካባቢው መገናኛ ብዙሃን የተሰማው ይህ የትብብር ንግግር ከመጋረጃ ጀርባ ያለውን አደገኛ ሴራ የሚያጋልጥ ነው ሲሉ ከኢቲቪ ጋር ባደረጉት ቆይታ ተናግረዋል። ወይዘሮ ኬሪያ ድርጊቱን ለትግራይ ሕዝብ በቅፉ ቦንብ እንደማስገባት ነው ሲሉ የገለጹት ሲሆን ጥምረቱ ሕዝቡን ወደማይወጣበት አዘቅትና ለከፋ ዓለም አቀፋዊ የሽብር ስጋት የሚያጋልጥ መሆኑን አጥብቀው ተችተዋል። ይህ ከአልሸባብም ሆነ ከሌሎች የጎረቤት ሀገር አማጽያን ጋር የመተባበር አባዜ ለነገው ትውልድ የሚተርፍ የታሪክ ጠባሳና በማንኛውም ጊዜ ሊፈነዳ የሚችል የታመቀ ቦምብ መሆኑን ወይዘሮ ኬሪያ አስገንዝበዋል። የትግራይ ሕዝብ ሁኔታዎችን ቀስ በቀስ እየተገነዘበ መሆኑን በመጥቀስ እንዲህ አይነቱ አደገኛ አካሄድ ቡድኑን ወደ ስልጣን ከመመለስ ይልቅ ሕዝቡን ለከፋ ጥቃትና ለዓለም አቀፍ ማዕቀብ የሚዳርግ መሆኑን አሳስበዋል። የህወሓትን ውሳኔ ተከትሎ የትግራይ ክልል ነዋሪዎች በሰቀቀንና በአጣብቂኝ ሁኔታ ውስጥ መሆናቸው ተነገረ። ህዝባዊ ወያነ ሓርነት ትግራይ ህወሓት ከጦርነቱ በፊት በትግራይ በተካሄደው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ መወሰኑን ተከትሎ አስተያየታቸውን ለቢቢሲ አማርኛ የሰጡ የክልሉ ነዋሪዎች ድብልቅልቅ ያለ ስሜት እንደተሰማቸው ተናገሩ። የህወሓትን ውሳኔ የሚደግፉ ነዋሪዎች መኖራቸውን የተናገሩት አንድ ስሜ ይገለጽ ያሉ ግለሰብ በርካታ ሰዎች ደግሞ ይህ ውሳኔ ምን ይዞ ይመጣል በሚል ግራ መጋባትና ስጋት ውስጥ መሆናቸውን ለቢቢሲ ተናግረዋል። ነዋሪዎች ይህንን ሁኔታ ተከትሎ ጦርነት ይቀሰቀስ ይሆን ወይንስ የአገልግሎት መቋረጥ ይፈጠር በሚል ፍርሃት ውስጥ መሆናቸውንም ጨምረው ገልጸዋል። ዳግም ችግር ውስጥ እንገባለን የሚል ፍርሃት እንዳደረባቸው የተናገሩት እኚህ ነዋሪ የፓርቲው ውሳኔ በጎ ነገር ያመጣል የሚል አስተሳሰብ አለመኖሩን ጨምረው ተናግረዋል። አንዳንድ ሰዎች ውሳኔው ግብታዊ ነው የሚል አስተያየት አላቸው የሚሉት ነዋሪው ይህንን የህወሓት መግለጫ ተከትሎ ጦርነት ነው የሚቀጥለው ወይንስ ድርድር የሚለው ስጋት እንደፈጠረባቸውም ተናግረዋል። በትግራይ የሚኖሩ ሰዎች የሚያስቡት የዕለት ተዕለት ኑሯቸውን ነው ያሉት ነዋሪው የፓርቲው ውሳኔ መልካም ነገር ይዞ ይመጣል የሚል ሀሳብ በአብዛኛው ሰው ዘንድ አለመኖሩንም ተናግረዋል። ቢቢሲ ያነጋገራቸው እኚህ የመቀለ ከተማ ነዋሪ በርካታ ሰው ከተማዋን ለቆ እየወጣ ነው በማለት እስከ ቅዳሜ ድረስ ያለው የአውሮፕላን በረራ ሙሉ መሆኑን ማረጋገጣቸውንም ይናገራሉ። ሌተናንት ጀነራል ታደሰ ወረደ ከመጋቢት 30 2018 ዓ.ም ጀምሮ በጠቅላይ ሚኒስትር አብይ አህመድ የስልጣን ዘመናቸው ለተጨማሪ 1 ዓመት ተራዝሞላቸዋል። ይህንን ተከትሎ በምርጫ ቦርድ የተሰረዘው ህወሓት የጀነራል ታደሰ ወረደ የስልጣን መራዘምን አስመልክቶ ባወጣው መግለጫ የሁለትዮሽ ፖለቲካዊ ውይይት ሳይደረግና የህወሓት እውቅናና ተሳትፎ ሳይኖር የኢትዮጵያ መንግስት በብቸኝነት የሰጠው ውሳኔ መሆኑን በመግለጽ ተቃውመዋል። ሌተናንት ጀነራል ታደሰ ወረደ በበኩላቸው በክልሉ መሪነት እንዳይቀጥሉ ከህወሓት በኩል ጫና ተደርጎባቸው እንደነበርም ተናግረዋል። ሌተናንት ጀነራል ታደሰ ወደ አዲስ አበባ አቅንተው ለፌዴራል መንግስቱ የአፈጻጸም ሪፖርት ካቀረቡና የስልጣን ጊዜያቸው ከተራዘመ በኋላ ህወሓት ስልጣን እንዳትቀበል ብሏቸው እንደነበርም ገልጸዋል። የህወሓት ማዕከላዊ ኮሚቴ ሚያዝያ 11 2018 ዓ.ም ስብሰባውን ካጠናቀቀ በኋላ ባወጣው መግለጫ የክልሉ አስፈጻሚ አካል አቃፊ ሆኖ እንዲቋቋም መወሰኑን ገልጿል። የፌዴራል መንግስቱ የትግራይ ጊዜያዊ አስተዳደር የቆይታ ጊዜን ያለ ህወሓት ተሳትፎ ማራዘሙን የተቃወመው ማዕከላዊ ኮሚቴ ድርጊቱ የግጭት ማቆም ስምምነቱን የጣሰና የተናጠል ውሳኔ መሆኑን ጠቅሷል። ህወሓት ያወጣውን መግለጫ ጊዜውን የጠበቀ ነው ያሉት ሌላ ነዋሪ ደግሞ ይህ የፓርቲው እርምጃ ማህበረሰቡን ይጠቅማል ሲሉ ውሳኔውን ደግፈዋል። ጊዜያዊ አስተዳደር በጊዜያዊነት ዓመታትን እየፈጀ ከሚቆይ የፓርቲ ውሳኔ ለህዝቡ ፍትህና ነጻነት የሚገኝበትን መንገድ እንደሚፈጥርም ጨምረው አስረድተዋል። ተፈናቃዮች ወደ ቀያቸው እንዲመለሱ ለማድረግ የተወሰነ ነው የሚሉት እኚህ ነዋሪ ለክልሉ መፍትሄ እንደሚያመጣ ያላቸውን እምነትም ተናግረዋል። ወደ ትግራይ ክልል መላክ የነበረበት የድጎማ በጀት መቋረጡን የጠቀሰው ህወሓት በአጠቃላይ በትግራይ ላይ ዳግም እገዳና ከበባ በማድረግ የጦር መሳሪያና ሜካናይዝድ አቅሙን ወደ ትግራይ በማስጠጋት ዳግም ጦርነት ለመክፈት ዝግጅት እያደረገ ነው ሲል የፌዴራል መንግስቱን ወንጅሏል። በእነዚህ እርምጃዎች የተነሳም የፌዴራል መንግስቱ ለትግራይ ህዝብ ህልውናና ደህንነት አደገኛ የሆነ ሁኔታ እንደተፈጠረም ገልጿል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንትና የአሁኑ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ህወሓት በዚህ ውሳኔው የፕሪቶሪያ ስምምነትን የሚያፈርስ ተግባራዊ እርምጃ ወስዷልም ብለዋል። ጌታቸው የፕሪቶሪያ ስምምነትና ከጦርነት በኋላ የተዘረጋውን ደካማ ስርዓት የሚያፈርስ ማንኛውንም የተናጠል ውሳኔ በክልላዊ ተዋናዮች መካከል ብቻ ሳይሆን ከራሱ ከፌዴራል መንግስት ጋር እንደ አዲስ ግጭት እንዲቀሰቀስ የማድረግ እድል አለው ሲሉ አስጠንቅቀዋል።
ሌላው ቢቢሲ ያነጋገራቸውና ለዓመታት ከሚኖሩበት ቀዬ ተፈናቅለው በመጠለያ ውስጥ እንደሚገኙ የተናገሩት ነዋሪ ደግሞ የሌተናንት ጀነራል ታደሰ ወረደ የስልጣን ዘመን በአንድ ዓመት ሲራዘም ድንጋጤ ፈጥሮባቸው እንደነበረም ይናገራሉ። ግለሰቡ በውሳኔው የተደናገጡት የጊዜያዊ አስተዳደሩ የስልጣን ዘመን የተራዘመው በህጉ መሰረት አይደለም በሚል መሆኑን ገልጸው የህወሓት ማዕከላዊ ኮሚቴ አሁን ይህንን ውሳኔ ሲወስን ደግሞ በክልሉ የተፈጠሩ ውጥረቶች በሰላም በመደራደር ቢፈቱ ጥሩ ይሆናል የሚል ስሜት እንደተሰማቸው ገልጸዋል። አክለውም ህብረተሰቡ በአስቸጋሪ ሁኔታ ውስጥ ስላለ በማለት ውሳኔውን እቀበለዋለሁ ብለዋል። በውሳኔው ላይ በሰላማዊ መንገድና በድርድር የሚሰራ ከሆነ ህዝቡን ካለበት ችግር ያስወጣዋል ብለው እንደሚያምኑም ጨምረው ተናግረዋል። ነገሮችን በሰላማዊ መንገድ ለመፍታት ፍላጎት ላላቸው አካላት አዲስ ዲፕሎማሲያዊ መንገድ ይዞ ይመጣል የሚል ተስፋ እንዳላቸውም ገልጸዋል። ውሳኔው ከህዝብ ጋር በመመካከር የተደረገ አይደለም የሚሉት ሌላ ነዋሪ ደግሞ የፓርቲውን አቋም አልተቀበልኩትም ብለዋል። የሰላም ሁኔታው የሚረጋገጠው ህዝብን ማዕከል አድርገው ሲነጋገሩ ነው የሚሉት እኚህ ነዋሪ ስለ ክልሉ አጠቃላይ ሁኔታ ከጊዜያዊ አስተዳደሩም ሆነ ከፌዴራል መንግስቱ ጋር ከመነጋገር ይልቅ በግላቸው የወሰኑት ውሳኔ በመሆኑ እንደማይቀበሉት ለቢቢሲ ተናግረዋል። ወደ ጦርነት ሊያመራ ይችላል የሚል ስጋት አለኝ ያሉት እኚህ ነዋሪ ይህ ደግሞ ጦሱ ለህብረተሰቡ ሊተርፍ ይችላል ሲሉ ስጋታቸውን ገልጸዋል። የህወሓት ውሳኔ በትግራይ ክልል ህዝብ ላይ የሚያመጣው ለውጥ ምን ይሆናል የሚለው መጠየቅ አለበት የሚሉት እኚህ ነዋሪ በጦርነት ምክንያት ደቀናል፣ ኢኮኖሚያችን ወደ ኋላ ቀርቷል፣ የተራበ ወደ መኖሪያ ቀየው ያልተመለሰ ተፈናቃይ አለ በማለት ለእነዚህ ወገኖች እንዴት መፍትሄ ይመጣል የሚለው ዋና ጥያቄ መሆኑን ያስረዳሉ። የፕሪቶሪያ ስምምነት ቢቀጥል የተሻለ ነው የሚሆነው የሚሉት ሌላ ነዋሪ በበኩላቸው ይህ ተመልሶ መከራ የሚያስገባና መከራ የሚጠራ ነው የሚመስለው ይላሉ። በዚህ መግለጫ ግለሰቡን ማዳን እንጂ ህዝቡን እያዩት ያለ አይመስልም የሚሉት ነዋሪው በዋናነት ከተጠያቂነት ለማምለጥ የተወሰነ ይመስለኛል ሲሉ ግምታቸውን አስቀምጠዋል። ወጣቶች ከክልሉ እየወጡ ለሌላ ችግርና እንግልት እየተጋለጡ እንደሆነ የሚናገሩት እኚህ ነዋሪ የሚታያቸው መልካም ነገር አለመሆኑን ለቢቢሲ ተናግረዋል። የህወሓት የማዕከላዊ ኮሚቴ ወደ ስራ እንዲመለስ ውሳኔ ያስተላለፈለት ምክር ቤት የተቋቋመው የኮሮና ወረርሽኝ መከሰቱን ተከትሎ በሀገር አቀፍ ደረጃ ምርጫ መራዘሙን የተቃወመው ትግራይ ክልል በ2012 ዓ.ም በተናጠል ባካሄደው ምርጫ ነው። በዚህ ምርጫ የክልሉ ምክር ቤት ካሉት 190 ወንበሮች ውስጥ 152 ያህሉን ህወሓት ማሸነፉ ተገልጿል። ይሁን እንጂ የፌዴራል መንግስት ከብሔራዊ ምርጫ ቦርድ ውጭ የተካሄደውን ይህንን ምርጫ ውድቅ አድርጎታል። የፌዴሬሽን ምክር ቤትም ጳጉሜን 2012 ባካሄደው አስቸኳይ ስብሰባ ምርጫው ከሀገሪቱ ህገ መንግስት ጋር የሚቃረን በመሆኑ እንዳልተደረገ የሚቆጠር የማይጸናና ተፈጻሚነት የሌለው እንደሆነ ወስኗል። ምርጫው ከ2 ወራት በኋላ ለተነሳው የትግራይ ጦርነት ምክንያት ከሆኑ ዋነኛ ጉዳዮች አንዱ ተደርጎ የሚቆጠርም ነው ተብሏል። አሜሪካዊው ዲፕሎማት አምባሳደር ቲቦር ኔጊ የኢትዮጵያዊውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ያቀረቡ። አሜሪካዊው ዲፕሎማት አምባሳደር ቲቦር ኔጊ የኢትዮጵያዊውን ዝነኛ አቀንቃኝ ቴዲ አፍሮን ሙዚቃ እንዲያዳምጡ ለተከታዮቻቸው ጥሪ ያቀረቡ። ኔጊ በማህበራዊ ሚዲያ ገጻቸው ላይ በጻፉት መልእክት ሙዚቀኞች ከጋዜጠኞችና ከባለሙያዎች ይልቅ እውነትን ለመናገር ከፍተኛ ተጽዕኖ እንዳላቸውም ጠቁመዋል። ወደዱትም ጠሉትም ቴዲ አፍሮ በኢትዮጵያ ፖለቲካ ውስጥ እንደ ችግር የሚመለከታቸውን ጉዳዮች በዘፈን ለመግለጽ ላሳየው ዝግጁነትና ድፍረት አድናቆት ይገባዋል፣ ስሙትም ብለዋል። አምባሳደር ኔጊ በአሜሪካ የውጭ ጉዳይ ሚኒስቴር ውስጥ ረዥም ዓመታት ያገለገሉ አንጋፋ ዲፕሎማት ሲሆኑ በተለይም ከኢትዮጵያና ከአፍሪካ ቀንድ ጉዳዮች ጋር በተያያዘ የተለየ ልምድ አላቸውም ተብሏል። የተወደዳችሁ የኢትዮ ቤተሰቦቻችን ለዛሬ ያጠናቀርናቸው ዜናዎቻችን እነዚህ ነበሩ። ቀጣይ በሌሎች ጉዳዮች እስከምንገናኝ መልካም ቆይታ